ታሪክ ውስጥ እንደሱ በእግሮቹ አስማት የሚያሳይ ተጫዋች ጥቂት ነው። በብራዚል ታሪክ የፔሌን የጎል ሪከርድ የሰበረ፣ በባርሴሎና ታሪክ የሰራ፣ በዓለም ውዱ ተጫዋች፣ ነገር ግን በአስደንጋጭ ጉዳቶች ሕይወቱ የተፈተነ፣ ዛሬ የዓለምን እግር ኳስ ተመልካች ለዓይኑ ደስታ የሰጠ የኔይማር ጁኒየርን ሙሉ የሕይወት ታሪክ እና በሜዳ ላይ የገጠሙትን የማይረሱ አስደንጋጭ ክስተቶች እንነግራችኋለን። በሞጊ ዳስ ክሩዝስ ተወለደ። ዛሬ በዓለም ላይ በጣም ዝነኛ ከሆኑ የእግር ኳስ ተጫዋቾች አንዱ ቢሆንም ልጅነቱ ግን ይጫወት ነበር። ነገር ግን ህልሙን አልተውም። አባቱም ቀድሞ እግር ኳስ ተጫዋች ስለነበር አንድ ቀን ታላቅ ተጫዋች ትሆናለህ ብሎ ያበረታታው ነበር። 13 ዓመት ሲሞላው ብዙ ክለቦች ችሎታውን ማስተዋል ጀመሩ። በመጨረሻም ሳንቶስ ኤፍሲ ወጣት ቡድን ተቀላቀለ። በዚያ በአስደናቂ ድሪብል እና ጎሎች ብራዚልን ደመቀ። የኳስ ታሪኩ የሚጀምረው በብራዚሉ ሳንቶስ ክለብ ነው። ኔይማር ገና በወጣትነቱ በምርጥ ድሪብሊንግ እና ቅልጥፍና ዓለምን አስገረመ። በሳንቶስ ቤት በ134 ጨዋታዎች 70 ጎሎችን ካገባ በኋላ ታላላቆቹ የአውሮፓ ክለቦች እሱን ለማግኘት ተሻሙ። Shining bright in the night, the canary is ready to take his flight. O compasso da bola que acalma a dor. No campo da vida jogamos com amor. ባርሴሎናን ተቀላቀለ። እዚያም ከሊዮኔል ሜሲና ሉዊስ ሱዋሬዝ ጋር በመሆን በእግር ኳስ ታሪክ አስፈሪው MSN የተባለውን የአጥቂ መስመር መሰረተ። ነገር ግን ታሪኩ ሁል ጊዜ የድል ብቻ አልነበረም። ብዙ ጊዜ ከባድ ጉዳቶች ደረሱበት። በ2014 የዓለም ዋንጫ ላይ ከባድ የጀርባ ጉዳት ደርሶበት ውድድሩን ማጠናቀል አልቻለም። መላው ብራዚል አዘነ። ይህ በኔይማር ሕይወት ውስጥ እጅግ አስከፊውና ማንም የማይረሳው ታሪክ ነው። በ2014 የዓለም ዋንጫ በብራዚል አዘጋጅነት ሲካሄድ መላው የብራዚል ሕዝብ ተስፋ ያደረገው ኔይማር ላይ በሩብ ፍጻሜው ብራዚል ከኮሎምቢያ ጋር ስትጫወት ጨዋታው ሊያልቅ ጥቂት ደቂቃዎች ሲቀሩ የኮሎምቢያው ተከላካይ ሁዋን ካሚሎ ዙኒጋ በጉልበቱ የኔይማርን ጀርባ ታችኛው የአከርካሪ አጥንት ላይ በኃይል ገጨው። በ2017 የሻምፒዮንስ ሊግ የ16ቱ ክለቦች ጨዋታ ላይ ባርሴሎና በመጀመሪያው ጨዋታ በፒኤስጂ 4-0 ተሸንፎ ነበር። በሁለተኛው ጨዋታ ለማለፍ 5 ጎል ማግባት ነበረባቸው። ጨዋታው 87ኛው ደቂቃ ላይ ሲደርስ ባርሴሎና 3-1 ብቻ ነበር እየመራ የነበረው። በድምር ውጤት 5-3 ፒኤስጂ እየመራ ነበር። ሁሉም ተስፋ ቆረጡ። ነገር ግን በ7 ደቂቃ ውስጥ ኔይማር ተአምር ሰራ። በ88ኛው ደቂቃ
እጅግ ድንቅ የሆነ የቅጣት ምት ፍሪኪክ ጎል አስቆጠረ። 4-1 በ91ኛው ደቂቃ ፍጹም ቅጣት ምት ፔናልቲ በራስ መተማመን አግብቶ ውጤቱን 5-1 አደረገ። በ95ኛው ደቂቃ የመጨረሻ ሰከንድ ኔይማር ኳሷን አየር ላይ አብርዶ ተከላካዮችን ካታለለ በኋላ ለሮቤርቶ ድንቅ ኳስ አሻገረለት። ሮቤርቶ ጎል አግብቶ ባርሴሎና 6-1 አሸነፈ። ይህ ጨዋታ በእግር ኳስ ታሪክ ላሬሞንታዳ ታላቁ መመለስ ተብሎ ሲመዘገብ የዚያ ሌሊት እውነተኛው ንጉሥ ኔይማር ነበር። በ2017 ኔይማር ከሜሲ ጥላ ስር ወጥቶ የራሱን ታሪክ ለመስራትና የባሎን ዶር ክብርን ለማግኘት ወሰነ። የፈረንሳዩ ፒኤስጂ የኔይማርን የውል ማፍረሻ 222 ሚሊዮን ዩሮ በመክፈል ወደ ፓሪስ ወሰደው። ይህ ዝውውር እስከ ዛሬ ድረስ በእግር ኳስ ታሪክ ውዱ እና ያልተሰበረው የዝውውር ሪከርድ ነው። ነገር ግን ጉዳቶችና ፈተናዎች እንደገና መጡ። ብዙ ሰዎች እሱ አልተሳካም ብለው ተቹት። ነገር ግን ኔይማር በየጊዜው ተመልሶ መታገልን መረጠ። ኔይማር ለብራዚል ብሔራዊ ቡድን ባደረጋቸው 128 ጨዋታዎች 79 ጎሎችን በማስቆጠር የታላቁን የፔሌን የ77 ጎል ሪከርድ ሰብሮ የብራዚል ታሪክ የምንጊዜውም ከፍተኛ ጎል አግቢ መሆን ችሏል። በእግር ኳስ ታሪክ ውስጥ ኔይማር ጁኒየር ካለው እጅግ ግዙፍ አቅምና ዝና አንጻር በዋናነት ያላሳካቸው እና Ladies and gentlemen, the FIFA Ballon d'Or 2015 goes to Lionel Messi. ምናልባትም የኔይማር ስኬት መገደብ በሜሲና በክሪስቲያኖ ሮናልዶ ዘመን ተጠብቋል። ብዙዎች ኔይማር የ2015ን የባልዶር አሸናፊ መሆን የነበረ ምክንያቱም በዛ ዓመት ላይ በባርሴሎና ድንቅ ዓመትን ነበር ያሳለፈው። ምናልባትም ከሜሲም በላይ ለባሎንዶርም በጣማቸው የሱም ስኬት ፍጹም እንዳይሆን አድርጎታል። ኔይማር በፕሮፌሽናል እግር ኳስ ሕይወቱ በአጠቃላይ 28 ትልልቅ ዋንጫዎችን አሸንፏል። ታሪኩን እንዴት አያችሁት? ከወደዳችሁት ላይክ፣ ኮሜንት እንዲሁም ሰብስክራይብ